ሰላም ቤተሰብ እንዴት ናችሁ? ዛሬ እንግዲህ በፓርት ዋን ኮምፖነንትስ ኦፍ ኮምፒውተር ዊዝ ቨርቹዋል ዴስክቶፕ በሚል ርዕስ ተከስቻለሁ። በዚህ ክፍል እያንዳንዱ የኮምፒውተር ኮምፖነንቶቹን በደንብ እንመለከታለን። ከዚህ ጋር ቨርቹዋሊ ወይም ቨርቹዋል ዴስክቶፑን እንደምታዩት በየቢሮአችሁ ወይም በየመስሪያ ቤታችሁ ወይም በእጃችሁ ያለው ኮምፒውተር አካቶ የያዛቸው ኮምፖነንቶች እና ከዚህ ጋር ቨርቹዋል የምታዩቸው ኮምፖነንቶች ተመሳሳይ ናቸው፣ ምንም ልዩነት የሌላቸው ማለት ነው። ስለዚህ ወደ ኢሜጅ ወይም ወደ ምስሉ ስንመጣ የመጀመሪያው ፓርት የሚሆነው ፓወር ሳፕላይ ነው። ፓወር ሳፕላይ የሚባለው የቱ ነው? ጠቀሜታውስ ምንድን ነው የሚለውን ስናይ ፓወር ሳፕላይ የሚባለው ይህኛው ፓርት ነው። ስለዚህ ዋናው ጠቀሜታው ምንድን ነው? ኤሌክትሪክ ዲቫይስ ሲሆን ሃይ ቮልቴጅ ኦልተርኔቲቭ ከረንት ወደ ሎው ቮልቴጅ ዳይሬክት ከረንት ኮንቨርት ወይም ደግሞ የሚቀይርልን ፓርት ነው። ሌላው ሁለተኛው ፓርት ማዘር ቦርድ የምንለው ፓርት ነው። ማዘር ቦርድ የተለያዩ ኮምፖነንቶችን የሚይዝልን ክፍል ነው። የመጀመሪያው ኮምፖነንት ራም ነው። ራም ይሄን ይመስላል ስታዩት፣ ወይም ራንደም አክሰስ ሚሞሪ የምንለው ጠቀሜታው ምንድነው? ቴምፖራሪ ዳታ ስቶር ለማድረግ ስፒድ ኤንድ ፐርፎርማንስ ኢንክሪዝ ለማድረግ እና ለመልቲታስኪንግ ሲስተም ያገለግልናል ራም ማለት ነው። ሁለተኛው ፓርት ሲፒዩ ወይም ሲፒዩ የምንለው ይሄኛው ፓርት ነው። ሲፒዩ ወይም ሴንትራል ፕሮሰሲንግ ዩኒት የምንለው ወይም ደግሞ በሌላ አጠራሩ ወይም በታችኛው ክፍል የተማርነው ብሬን ኦፍ ዘ ኮምፒውተር የሚል ነው። ጠቀሜታው ምንድነው? ኢንስትራክሽን ኤክስኪዩት ለማድረግ አርቲሜቲክ እና ሎጂካል ኦፕሬሽኖችን ፐርፎርም ለማድረግ ለምሳሌ እንደ መደመር፣ መቀነስ፣ ማካፈል፣ ማባዛት የመሳሰሉ አርቲሜቲክ ወይም ማቴማቲካል ኦፕሬሽኖችን ኦፕሬት ለማድረግ እንዲሁም ደግሞ የተለያዩ ሎጂካል ኦፕሬሽን ኤንድ፣ ኦር፣ ናንድ የመሳሰሉትን ኖት የመሳሰሉትን ኦፕሬት ለማድረግ የሚያገለግልን ሲሆን እነዚህ በተጨማሪ ኮንትሮል ፍሎ ኦፍ ዳታ ያደርግልናል፣ ኤንድ ማኔጅ ኢንስትራክሽን ያደርጋል፣ ዳታ ፕሮሰሲንግ ያደርጋል። ሶስተኛው የማዘር ቦርድ ክፍል ሂት ሲንክ የምንለው ሂት ሲንክ ከምስሉ ላይ እንደምትመለከቱት ሂት ሲንክ ይህን ይመስላል። ጠቀሜታው ምንድነው? ሜታል ኮምፖነንት ሲሆን ፕሪቨንት ኦቨር ሂቲንግ ኦፍ ዘ ኮምፒውተር ነው የሚያገለግለው። ኮምፒውተራችን በጣም እንዳይሞቅ እና በውስጡ ያሉ ኮምፖነንቶች ዳሜጅ እንዳይሆኑ እንዳይቃጠሉ የሚያገለግለን ክፍል ነው። አራተኛው ማዘር ቦርድ ራሱ ማዘር ቦርድ የምንለው ይህኛው ማለት ነው። ይህ ነው ማዘር ቦርድ የምንለው። ጠቀሜታው ምንድነው? ኮምፖነንቶች ኮኔክት እንዲያደርጉ ኮኔክት ቱ ኢች አዘር አንድ ኮምፖነንት ከሌላው ጋር ኮኔክት እንዲያደርግ፣ እንዲሁም ኮኔክት ብቻ አይደለም በተወልሶ ምንድነው ኮሚኒኬት እንዲያደርጉ ያገለግላል። ፓወር ዲስትሪቢዩት ለማድረግ ያገለግላል ማለት ነው። ወደ ሶስተኛው ፓርት ኦፍ ኮምፖነንት ስንመጣ ምንድነው አዳፕተር ካርድስ የሚባሉ አሉ። አዳፕተር ካርድስ ከነዚህ አዳፕተር ካርዶች መጀመሪያውን ስናይ ምንድነው ኒክ ወይም ደግሞ ኔትወርክ ኢንተርፌስ ካርድ የሚለውን እንመለከታለን ማለት ነው። ሁለት አይነት ኒኮች አሉ እዚህ ጋር ዋየርድ ኒክ እና ዋየርለስ ኒክ ወይም ዋይፋይ የምንለው ማለት ነው። ዋየርድ ኒክ የምንለው ምንድነው ጠቀሜታው? ዩዝድ ፎር ኢንተርኔት ኬብልስ ፎር ሃይ ስፒድ ኮኔክሽን ነው። ኢንተርኔት ኬብል ሃይ ስፒድ ኮኔክሽን ለዚህ ነው የሚያገለግለው። ሁለተኛው ዋየርለስ ኒክ ወይም ዋይፋይ የምንለው ደግሞ ዩዝድ ቱ ኮኔክት ራዲዮስ ቱ አክሰስ ፖይንት። ስለዚህ ለዋይፋይነት የሚያገለግለን ዋየርለስ ኒክ ይባላል ማለት ነው። ይህ ነው ኢንተርኔት ኒክ እች ነች። ይህኛው ደግሞ ዋየርለስ ኒክ የምንለው ዋይፋይ ኒክ የምንላት እችኛዋ ፓርት ነች ማለት ነው።
መልካም። ስለዚህ ወደ ቀጣዩ ስንመጣ ደግሞ ቪዲዮ አዳፕተር ካርድ ይቅርታ፣ ቪዲዮ አዳፕተር ካርድ ስንል ደግሞ ይሄኛውን ነው የሚመስለው። ጠቀሜታው ምንድን ነው? ኢሜጅ ቪዲዮ ኤንድ አኒሜሽን ጀነሬት ለማድረግ ነው። ኢሜጆችን፣ ቪዲዮዎችን፣ አኒሜሽኖችን ጀነሬት ለማድረግ የሚያገለግለን ፓርት ነው። አራተኛው ፓርት ምንድን ነው? ኢንተርናል ድራይቭስ የሚባሉት ኢንተርናል ድራይቭስ። ከዚህ ጋር ስንመጣ ኢንተርናል ድራይቭስ ከእነዚህ ውስጥ አንዱ ማነው? ኤችዲዲ ወይም ደግሞ ሃርድ ዲስክ ድራይቭ የምንለው ማለት ነው። ጠቀሜታው ምንድነው? ስቶር ኤንድ ሪትራይቭድ ዲጂታል ዳታዎች ስቶር ያደርጋል። ከዛ ሪትራይቭ ዳታ ለማድረግ ያገለግላል። ሌላው ዩዘር ፋይልስ በየኮምፒውተራችን ለምሳሌ ዩዘሮቹን ክሬት አድርገን ከዛ ጋር ፋይል እናስቀምጣለን። ስለዚህ ይህን ዩዘር ፋይል ሴቭ አድርጎ የሚይዝልን ፓርት ነው። ሌላው ፐርማነንት ስቶሬጅ ሲስተም ይባላል። ፐርማነንት ስቶሬጅ ሲስተም ያ ማለት ዳታ ሴቭ የሚያደርገው ወይም ደግሞ ፋይል የሚይዝልን ፐርማነንትሊ ነው። ኮምፒውተሩ ቢዘጋ እንደገና ደግሞ ፓወሩ ቢጠፋ መልሰን እናገኘዋለን ማለት ነው። ከራም ጋር የሚለየው ራም ምንድን ነው? ቴምፖራሪ ዳታ ስቶሬጅ ሲስተም ነው። ይሄኛው ግን ፐርማነንትሊ ነው ዳታ ሴቭ የሚያደርግልን ማለት ነው። ሌላኛው የኢንተርናል ድራይቭ ፓርት ኦፕቲካል ድራይቭ ስንመጣ ይሄኛው ኤችዲዲ ወይም ደግሞ ሃርድ ዲስክ ድራይቭ የምንለው ነው። ኦፕቲካል ድራይቭ የምንለው ደግሞ ይሄን ይመስላል። ምስሉ ላይ የምታዩት ይህ ምንድነው አገልግሎቱ? ፕላይንግ ሙቪ ኤንድ ሙዚክ ፊልሞችን ለማየት ሙዚቃ ለማዳመጥ የምንጠቀምበት ፓርት ነው። ሌላው በርን ከስተም ዲስክስ ለምሳሌ ሩፈስ ምናምን ተጠቅመን ዊንዶ 10 ዊንዶ 7 እንዲሁም ሌሎቹን ከስተም ዲስኮችን በርን የምናደርግበት ፓርት ነው። ሌላ ኢንስታሊንግ ሶፍትዌር ኤንድ ኦፕሬቲንግ ሲስተም ያገለግላል። ማን? ኦፕቲካል ድራይቭ ማለት ነው። ሶስተኛው ኢንተርናል ድራይቭ ፓርት ፍሎፒ ድራይቭ የምንለው ማለት ነው። ፍሎፒ ድራይቭ ይህን ይመስላል። ፍሎፒ ድራይቭ ዋናው ጠቀሜታው ሪድ ኤንድ ራይት ዳታ ኦን ፍሎፒ ዲስክ፣ ከፍሎፒ ዲስኩ ላይ ዳታዎቹን እንድናነብና እንድንጽፍ የሚያገለግለን ፓርት ፍሎፒ ድራይቭ ይባላል ማለት ነው። መልካም። አምስተኛው ስንመለስ ኢንተርናል ኬብልስ የሚባሉት እንመጣለን። ኢንተርናል ኬብልስ በአምስተኛ ደረጃ የምናየው ይህን ነው። ኢንተርናል ኬብልስ የመጀመሪያው ፓታ ኬብል የምንለው ይህን ይመስላል። የፓታ ኬብል አገልግሎቱ ምንድነው? ኮኔክት ስቶሬጅ ዲቫይስስ ኤንድ ፓራላል ዳታ ትራንስፈር ለማድረግ ያገለግላል ማለት ነው። ሁለተኛው የኢንተርናል ኬብል ታይፕ ፍሎፒ ኬብል ይህን ይመስላል። ፍሎፒ ኬብል ፓወር ኤንድ ኮንትሮል ነው የሚያገለግለው፣ ዳታ ትራንስፈር ያገለግለናል። ሶስተኛው ሳታ ኬብል የምንለው ደግሞ ይህን ይመስላል። ይህም ለዳታ ትራንስፈር እና ፓወር ዴሊቨሪ ነው የሚያገለግለው ማለት ነው። ሌላው ስንመለስ የምናገኘው ኤክስተርናል ኬብልስ የምንለው እዚህ ጋር እንደምታዩት ሞኒተር ኬብልስ የምንለው አለ። ሞኒተር ኬብልስ በሌላ አባባል ቪጂኤ ኬብልስ፣ ቪዲዮ ግራፊክስ አዳፕተር፣ ኤችዲኤምአይ ኬብል የምንላቸውን የሚይዝልን ፓርት ነው። ሲግናል ትራንስሚሽን ያገለግለናል። ኦዲዮ ሳፖርት እንዲያደርግ ያግዘናል። ሌሎቹም ኪቦርዶች አሉ። የኪቦርድ ኬብልስ ኪቦርድ የሚያገለግለው ምንድነው? ዩዝድ ፑቲንግ ኢንፎርሜሽን ላይክ ሌተርስ ወርድስ ኤንድ ነምበርስ ኢንቱ ዘ ኮምፒውተር ነው የሚያገለግለው። ማውዝ አለ። ማውዝ እዚህ ጋር እንደምታዩት ይሄኛው አለ። ዩዝድ ፎር ሃንድ ኦፕሬትድ ፖይንቲንግ ዲቫይስ ለዚህ ነው የሚያገለግለው። ሌላኛው
ዩኤስቢ ኬብልስ የምንለው ይህን ይመስላል። ወይም ዩኒቨርሳል ሴሪያል ባስ የምንለው ነው። ዩዝድ ቱ ትራንስፈር ዳታ ኦር ፓወር ስሩ ኤ ኮመን ፖርት ለዳታ ትራንስፈር ወይም ደግሞ ስልካችን ቻርጅ ለማድረግ ለዛ የሚያገለግለን ፓርት ነው ዩኤስቢ ኬብል የምንለው። ሌላኛው ኢተርኔት ኬብል ይህን ይመስላል። ኢተርኔት ኬብል ዋየርድ ኔትወርኪንግ ኬብል ዩዝድ ቱ ኮኔክት ዲቫይስ ላይ ኮምፒውተር፣ ራውተር ኤንድ ሞዴም ለእነዚህ ያገለግለናል ማለት ነው። ሌላው እዚህ ጋር የምታዩት ዋየርለስ አንቴና፣ ቅድም ዋየርለስ ኒክ እያሳየቻቸው እዛ ጋር ኮኔክት ሆና ዋይፋይ ሳፖርት እንዲያደርግ የምታደርግ ኮምፒውተራችን ዋይፋይ ሳፖርት እንዲያደርግ የምታደርገው ፓርት ነች እቺ ደግሞ ማለት ነው። መጨረሻው ምንድነው? ፓወር ኮርድ ይባላል ማለት ነው። ፓወር ኮርድ የምንለው ይህኛው ነው። ፓወር ኮርድ ማለት ዩዝድ ቱ ኮኔክት ኮምፒውተር ቱ ፓወር ሶርስ፣ ኮምፒውተራችን ፓወር ወይም ኤሌክትሪክ እንዲያገኝ የሚያደርግልን ፓርት ነው ይህኛው ፓርት ነው። ውድ የሀገሩ ቲቪ ቤተሰቦች ክፍል 1 ኮምፖነንትስ ኦፍ ኮምፒውተር ዊዝ ቨርቹዋል ዴስክቶፕ በሚል ርዕስ የነበረን ቆይታ ይህን ይመስል ነበር። ቪዲዮ ከተመቻችሁ ሰብስክራይብ፣ ሸር በማድረግ ለሁሉም ተደራሽ እንዲሆን አድርጉ። በመቀጠል በክፍል 2 አሴምብሊንግ ኮምፖነንትስ ኦፍ ኮምፒውተር ዩዚንግ ቨርቹዋል ዴስክቶፕ በሚል ርዕስ እስከምንገናኝ መልካም ሁሉ እየተመኘው ሰናበታችኋለሁ።